ዮያ በዚህ ሳምንት ሰላም የዩቲዩብ ቤተሰብ፣ በዚህ ቪዲዮ በተደጋጋሚ በኮሜንት ሲነሳ የነበረውን በሳይክል ይሻላል በሞተር ይሻላል በመኪና ይሻላል የሚለውን ርዕሱ ላይ ለማንሳት እንደሞከርኩት ኦርደራችንን እየሰራን እሱን ለመመለስ እንሞክራለን። እዚህ ጋር በጠዋት ነው የወጣሁትና እስከዛሬ ሲሰራበት የነበረውን ሳይክል መልሼ ነው ስኩተር የምቀበለውና ሲበላሽብን ከዚህ በፊት የሆነ ነገር አፕን ሲያደርግ የምንሄድበት ቦታ አለ። ይሄን ሳይክል ያከራየን ሆፕ ሲቲ የሚባለው ማለት ነው። እሱ ጋር ሄጄ ይሄን ሳይክል መልሼ ነው ስኩተር የምቀበለው እና እሱ ለመቀበል እየሄድኩኝ ነው። ኦልሞስት 6 ወር እና ከዛ በላይ ነው የሰራሁባት እችን ሳይክል። እስኪ አሁን በስኩተር ደግሞ ምን ይመስላል የሚለውን ሰርቼ አይቼ ለእናንተ በቪዲዮ ደግሞ ይዤ እቀርባለሁ ብዬ ነው የጀመርኩት። እስኪ አብረን እየሰራን እንየው። እዚህ ጋር በጠዋት ነው የደረስኩት። ገና እየከፈቱ ነበር። ደውዬ አሳውቄው ነበር ከ2 ቀን በፊት ስኩተር እቀይራለሁ ብዬ አሳውቂያቸው ነበር። አዘጋጅቶ ነው የጠበቀኝ። ያው ባትሪዎቹንም ሁሉንም ማሳየኝ እንዳለ እሱን ተቀብዬ ስኩተሬን ይዤ ወጣሁኝ። አሁን በመጀመሪያ ወደ ቤት ገባና ቀዝቀዝ ብዬ ለመውጣት አስቤያለሁ። አሁን በጣም ሞቃለች፣ ሮማኒያ በጣም ሞቃለች። ፀሐያው ከብዷል። እዚህ ጋር ያው ቀዝቀዝ ብለን በቁምጣ በቲሸርት ዘና ብለን ወተናል። እዚሁ ቅርብ ኦርደር ገብቶልኛል። ለነሱን ኦርደር ተቀብለን አንስተን ወደ ከስተመራችን እያደረስን የሶስቱን ልዩነት አስረዳችኋለሁ። እዚህ ጋር ኦርደር ወደምንቀበልበት ቦታ ደርሰናል። ያው ጥላጥላውን ፈልጋችሁ አታካችሁ ማቁም ነው በተቻለ አቅም። አሁን ላይ በጣም ከባድ ሆኗል ፀሐዩ። በሳይክልም በጣም የከበደው እሱ ነው። ፀሐዩ አሁን ላይ በጣም ከብዷል። ብርዷ በረዶ ሰዓት እንደሚከብደው ሁሉ ፀሐይ ሰዓትም በጣም ከባድ ፀሐይ ነው ያላትና እዚህ ጋር ኦርደራችን እንቀበላለን። ሬዲ ሆኖልኛል። ሬዲ ነው እያለኝ ነው። 812 መቀበያ ኮዳችን ነው። በሌሎቹ ቪዲዮዎች እንዳሳየዋችሁ hope to know do I thank you so much goodness. እዚህ ጋር ኦርደራችንን ተቀብለናል። እየሄድን እስኪ አንዳንድ ነገሮችን እንዳስረዳችሁ። መጀመሪያ የትኛው ይሻላል ለሚለው መልስ የሚሆነው ስኩተር ከመኪናም ከሞተርም ከሳይክልም ለኔ ስኩተር ተሽሎ አግኝቼዋለሁ። ምክንያቱም ምንድነው ላይክ ሳይክል ሲሆን የመጀመሪያው ከሳይክሉ ስንጀምር ያው ሳይክሉ ምንም እንኳን ኢባይክ ቢሆን ፔዳል መምታታችን ግዴታ ነውና ያ ደግሞ ድካም ይፈጥራል። በተለይ ደግሞ አሁን ፀሐይ ሰዓት ስለሆነ ሙቀቱ ስለመጣ ከፔዳል ከሳይክሉ ጋር ትንሽ ድካም አለው። ያው ኢባይክ ነው ግን ፔዳል መምታታችን አይቀርም።
እሱ ደግሞ ድካም እንዲሰማን ያደርጋል። ድካም ሲሰማን ደግሞ ብዙ ኦርደር እንዳንሰራ እንሆናለን ማለት ነው። ያ እንደ ትንሽ እንደ ድካም አይቼዋለሁ፣ እንደ ጉድለት አይቼዋለሁ። ነገር ግን ሳይክል ደግሞ ከጉዳቱ የሚበልጥ ደግሞ አሪፍ ነገሮች አሉት። የመጀመሪያው እና ዋነኛው ነገር በዚህ ዴሊቨሪ ስራ መንገዶች ማወቅ ነው፣ ቦታዎች ማወቅ። ሲቀጥል አንዳንድ ቦታዎች በአስፋልት በሞተር እና በመኪና ሲሆን ሩቅ የምትሄዱትን በሳይክል በጣም ብዙ ማቋረጫ መንገዶች አሉ። ውስጥ ለውስጥ በጣም ብዙ ነው መንገዷ ሮማንያ። በቃ ኦልሞስት ሁሉም መንገድ ስለሆነ ከቤት ካረፈበት ውጭ ያለው እንዳለ መንገድ ነውና ዋን ዌዎች ስለሚሆኑ በሳይክል ሲሆን አቆራርጣችሁ በዛ አድርጋችሁ መድረስ ትችላላችሁ። እዚህ ጋር ኦርደራችንን የምናደርስበት ቦታ ደርሰናል። እንደተለመደው በራቸውን እናንኳኳለን። በቁጥር ነው እዚህ ሀገር የምናንኳኳ። ከዛ እዚች ጋር እስኪ ኦርደራችንን እያደረስን ሌላው በሞተር ወደ ስኩተሩ ስመጣ ደግሞ ስኩተሩ በባትሪ ነው የሚሰራው። እሱም እንደ ሳይክሉ ግን ምንድነው አንደኛ ምንም ፔዳል መምታት የለም። ሁለተኛ ስፒዱ ከፍ ይላል። ያ ሳይክሉ 25 ላይ የታሰረ ነው። ምንም እንደፈለጋችሁ ፔዳል ብትመቱ ከ25 በላይ መሄድ አትችሉም። ስፒድ ማለት ነው ይታሰራሉ። ይሄኛው ደግሞ ስኩተሩ ደግሞ 50 ላይ ነው የታሰረው። ይሲ ቢያንስ 25 እጥፍ ማለት ነው ስፒዳችሁ ከፍ የሚለው 25 እጥፍ ከፍ ብሎ በስኩተር ትንቀሳቀሳላችሁ። በቻርጅ ነው። ምንም የምታወጡት የነዳጅ ኮስት የለም። በቻርጅ ነው የሚሰራው። እሱ እንደ ጥቅም ነው እና ደግሞ ያለ ድካም ቀኑን ሙሉ ያለ ድካም ትውላላችሁ። ላይክ አሴ ጌም ነው የሚሆነው። በስኩተር ስትሰሩት ስራው እንደ ጌም ነው የምታዩት። ምክንያቱም አንደኛ ልክ ኦርደሩን ምንም ያክል ኪሎ የበዛ ነገር እንኳን አስቤዛ ምናምን ብትታዘዙ ልክ ሄዳችሁ ስኩተሩ ላይ ቁጭ ስትሉ እሱ ይይዝላችኋል። ላይክ ይሄ አሁን ጥቁሩ ረዘም ያለው ወንበር የለም፣ እሱ ኦልሬዲ ይሸከመዋል። እናንተ ምንም የምትይዙ ነገር የለም እና ቀሏችሁ ተዝናንታችሁ እንድትሰሩ ይሆናል ማለት ነው። በስኩተር ሲሆን የነዳጁን ሪኮመንድ ማላረገው ብዙ የሚሰሩበት እኮ አሉ። በሳይክሉም እየሰሩ ያሉ አሉ፣ በስኩተር በመኪና በሞተሩም እየሰሩ ያሉ አሉ። ግን ለኔ ያልተመቸኝ ነዳጅ ኮስቱ ነው። አይኖ በቲፕ ምናምን ልሸፍኑት እንደምትችሉ፣ ግን ያው ዞሮ ኮስት ነው። ዴይሊ እያወጣችሁ የምትሞሉት ከሆነ ነዳጁ የሆነ ኮስት አለው ማለት ነው። እሱን ምርጫ ማላረገው ለዛ ነው። እዚህ ጋር ሁለተኛ ኦርደር ገብቶልኝ እየሄድኩኝ ነው። ፓርክ ሌክ ሞል ይባላል። ከዛ ለማንሳት ነው እየሄድኩ ያለሁት። ሌላው እዚህ ስኩተር ላይ እንደ ጉዳት ብዬ የማየው ሞተር ላይም ቢሆን መኪና ላይም ቢሆን ያው ማፓችሁ የሚሆነው የመኪና ነው የሚሆነው። ልክ መታችሁ ባለፈው እዛኛው ኦርደር ላይ ሳሳያችሁ የእግረኛ ማፕ ተጠቅሜ አይደለም ሄደው በሳይክል ሲሆን እግረኛ ላይ መሄድ ስለሚችል በየትኛውም በዛም በዚህም 70 ብር ይደርሳሉ እዛ የተባልኩበት ቦታ ላይ። ልክ ግን በስኩተርም ሆነ በሞተር ሆነ በመኪና ማፓችሁ የሚሆነው የመኪና ነው። የመኪናው ላይ ታረጉትና ሜቢ ኦርደሩን ካነሳችሁበት ቦታ 1.5 ኪሎ ሜትር ቢሆን በእግረኛ የሚያሳያችሁ በዚህ 2.7 2.8 እስከ 3 ኪሎ ሜትር ሊሆን ይችላል። ምክንያቱም አስፋልቱን ብቻ እና መንገዱን ተከትሎ ብቻ ስለሚያሳያችሁ በዋን ዌይ ወደ ኋላ መመለስ አትችሉም። እግረኛ ላይ መውጣት አትችሉም። ግዴታ ዋናውን አስፋልት ተከትላችሁ ነው የምትሄዱት። አስፋልቱን ተከትላችሁ ስለምትሄዱ የምታደርሱበት ቦታ ራቅ ይልባችኋል። እንደ ሳይክሉ ቅርብ ሊሆን አይችልም። ነገር ግን ኦልሬዲ ኦርደራችሁን እስከተሸከመላችሁ ድረስ ፔዳል እስካልመታችሁ ቁጭ ብላችሁ ብቻ እስከሄዳችሁ ድረስ እንደ ጉዳት አልቆጥረውም። ጉዳት ነው ግን እንደ ጉዳት አይቆጠርም። ምክንያቱም በጣም ብዙ ነገር ነው የሚረዳችሁ ስኩተር ሲሆን። ነገር ግን ልክ እንደመጣችሁ ደግሞ ላይክ ምን ትመክረናለህ ነው ኮሜንት የተነሳውና እንደመጣችሁ ስኩተር ኦር ሞተር ኦር መኪና ያዙ ብዬ አልመክርም። ምክንያቱም ህጎቿን፣ መንገዶቿን፣ ሁሉንም ነገር በሳይክል ሰርታችሁ ማየት አለባችሁ። መጀመሪያ ራሳችሁን ቻሌንጅ እንደማድረግ አስባችሁትም ቢሆን ላይክ እዚህ ጋር አሁን ሳይክል ከባድ ነው እያልኩ ነው አይደል? ያ ከባድ ነው ግን እንሞክረዋል ብላችሁ እንደኔ በሳይክል ብትጀምሩና መንገዱን ካወቃችሁ ሩሉን ከገባችሁ በኋላ ወደ ሞተር ስኩተር ብትሻገሩ ምንም ችግር ክፋት የለውም። ግን መጀመሪያ ላይ ሳይክል ብትሰሩ ብዬ ነው የማስበው።
እዚህ ጋር ስኩተሪ ላሳያችሁ ብዬ ነው ያሰብኩት። ባትሪዋ 2 ነው። እሱንም ከፍቼ ያሳያችኋለሁ። እቺን ትመስላለች ስኩተሪ። እዚህ ጋር ባትሪ ኬዙ ከውስጥ ነው ያለው የምንቀመጥበት ስር ማለት ነው። 2 ባትሪ ነው። ብሬከር አላት። በብሬከር ነው የምትቆጣጠሩት። ምክንያቱም በአንዱ ብቻ ነው የምትንቀሳቀሱት። 3 ባትሪ ነው የሚሰጧችሁ። አንዱን ብቻ እንደዚህ ሰክታችሁ ነው የምትንቀሳቀሱት እንጂ ሁለቱንም በአንድ አትሰኩትም። ብሬከሩም እሺ ብሎ ከሆነ አይሆንላችሁም። በአንድ ነው የምትሄዱት። በቃ በአንድ ባትሪ ሲያልቅ ያኛውን እየቀየራችሁ ከዛ ደግሞ ሲያልቅ ቤት ቻርጅ ሊያረጋችኋትን አንዷን ታነሷታላችሁ ማለት ነው። እዚህ ጋር ጠዋት ላይ ቡና ተጋብዤ ነበር። እሷን አልጣልኳትም። እስኪ እዚህ ጋር እንጣላት ብዬ ነው። እዚህ አንዳንዴ ሮማንያኖች ባይዘው የሮማንያዊ ነው የጋበዘኝና መልካም ሰውም ያጋጥሟቸዋል። እንግዲህ ገና በመጀመሪያው ወርደሬ ነው የተጋበዝኩትና ደን እዚች ጋር ፓርክ ሌክ ውስጥ አንድ ኦርደር አለችን። ያስገረመኝ ኦርደር ነው ባይዜ ለዚህ ለቪዲዮ ስል ነው ያነሳሁት እንጂ የማይነሳ ኦርደር ነው ያነሳሁት። ስደርስ አሳያችኋለሁ ምን እንደሆነ። ሌላው እቺን ኦርደር እያደረስን ስለ መኪናው ደግሞ አንዳንድ ነገሮችን ነግራችኋለሁ። አይ ቲንክ የተረዳችሁኝ ይመስለኛል። የሳይክሉና የሞተሩ ልዩነት የተረዳችሁኝ ይመስለኛል። ሶስቱንም ደግሞ የብር ዲፍረንስ ደግሞ መጨረሻ የዚህ ቪዲዮ መጨረሻ ላይ እነግራችኋለሁ ማለት ነው። እዚህ ጋር የምቀበለውን ኦርደር እኔ ምዛ ስደርስ ነው ይኸውላችሁ። ኦርደራችሁን ማየት ትችላላችሁ ምን እንደምታነሱ ስልካችሁ ላይ ይመጣል። ግን ያ ብዙ ጊዜ አልተለመደም፣ አናነበውም። እንሄድና እዛ ስንደርስ ነው የምናየውና እዚህ ጋር አስገረመኝ። እንደዚህ አይነት ኦርደር ይልኩኛል ብዬ አልጠበኩም እና የልብስ መተኮሻው ነው ላይክ ሙሉ መተኮሻው የለም የቁም እሱንና የሆነ ሶፍት ፓኮ ሶፍት ነው ያዘዘችው። ለምን እስኪ ጉዱን ሊው ብዬ ነው የተቀበልኩት። ለዚህ ቪዲዮ ስል ነው እንጂ አሁን ይሄንን ካንስል ማድረግ ትችላላችሁ። እቃው ላይ ያያዝ አይመችም፣ እቃው ብዙ ነው ብላችሁ ግሎቮ መጻጻፍ ትችላላችሁ። ካንስል ያደርጉላችኋል። ከዛ ሞተር ለሚጠቀም ወይ መኪና ለሚጠቀም ሰው ያሻግሩላችኋል። ሞተር አልኩኝ ላይክ መኪና ለሚጠቀም ሰው ያሻግሩላችኋል። ግን አነሳውት እዚህ ጋር ከዛ እንግዲህ ወጥቼ እንዴት እንደሚይዘው ቪዲዮ ላይ ታዩታላችሁ። ስደነባበር ነበር እንዴ በጣም ላይክ ተጸጽቻለሁ ነው ለማውራት። ካነሳችሁ በኋላ መመለስ አትችሉም። ምክንያቱም እያያችሁ እንዴት አንስታችሁ አይ በቃ አልፈልግም አይባልም። ላይክ ብትሉም አይሰማችሁም። ከአንዴ ፒክ አድርጋችሁታላ። ለምን ፒክ አድርጋችሁት እያያችሁ ትባላላችሁ። ሰው ተቀበልኩት። ቀላል መስሎኝ ነበር ላያያዝ ስወጣ ከዚህ እስከወጣ ድረስ። ጉዱ የመጣው ስኩተሬ ጋር ስደርስ ነው። እዚህ ጋር ስኩተሬ ጋር ደርሻለሁ። ለማስገባት በቃ እንዴት እንደማስቀምጣት ግራ ገብቶኝ ነው። ባይዘ እዚህ ጋር ይሄን ራሱ ይዩት፣ ይስቅብኛል። ላይ ግራ ገብቶኛል። ላይ ገብቶታል ላይ ያዝ እንዳልተመቸኝና ይስቃል እሱ ራሱ እና በቃ በጎን ላስቀምጠው የቁም ላርገው ማይ ጋድ ግራ ነው የገባኝ። በእውነት በጣም ነው ግራ የገባኝ። ተጻጽቻለሁ በጣም እንዴት ለምን ተቀበልኩት ብዬ ተጸጸትኩ። በቃ ይሄው ረጅም ሰዓት ፈጀብኝ። ላይክ እንዴት እንደሚይዘው ስወናበድ ማለት ነው። የምር ነው ሪግሬት ያደረኩት በመቀበሌ። ጭራሽ በጎን አስተኛሁት መሬት ላይ አይሆንም። ምክንያቱም መኪና ይመታብኛል። በቃ ጭራሽ አይሆንም። እወጣለሁ፣ መለሳለሁ፣ ልክ አይደለሁም። ደን በስተመጨረሻ ያው ቦርሴ ውስጥ መያዝ ነው ያለኝ አማራጭ። በጎን ያስኩት በጣም ረጅም ሰዓት ነው የፈጀብኝ። አፍጠኛው ነው እንጂ ረጅም ሰዓት ነው የወሰደብኝ።
በጎን አረኩት አይሆንም። ፒሲ የቁም ሞከርኩት አይሆንም። ተመለስኩኝ። እዚህ ጋር የቁም ሞከርኩት አይሆንም። ይሄም ይሸፍነኛል፣ ለፊት ይሸፍነኛል። ሶ አይመጣውም። ባጊ ውስጥ በቃ በስተመጨረሻ ባጊ ውስጥ የቁም ከተትኳት። ከዛ በጣም ንፋስ እያስቸገረኝ ነው የደረስኩት። የምር ነው የተጸጸትኩት። የምር ቢቀርብኝ እስቀረጸው ብዬ። ምክንያቱም ወደኋላ በቃ እንደዚህ አሁን እየሞከርኩ ያለሁት ንፋስ ቢገፋኝ ስሚል ነውና የምር ነው ያስጨነቀኝ እዛ እስከምደርስ ድረስ። እና ወደ እንትናችን ስንመለስ፣ ወደ ሀሳባችን ስንመለስ በመኪና ሌላው ሶስተኛው ሀሳብ መኪናው ነውና በመኪና በጣም ረጃጅም መንገድ ነው የሚልካችሁ ግሎቮ። አካውንታችሁን የመኪና አርጋችሁ የመኪና ስትይዙ ረጃጅም መንገድ ነው የሚልካችሁ። እስከ 100 ኪሎ ሜትር ድረስ ልትወጡ ትችላላችሁ በቀን። ከዛም በላይ በመኪና መስራት ብሩም ከፍ ይላል፣ የታወቀ ነው። ግን መብራት ይይዛችኋል፣ የመብራት አለ፣ ክራውድዱ አለ። ሰው አይሆንም። በመኪና ላይክ ይሰራል፣ የሚሰሩ አሉ፣ ባይዘው ሁሉንም የሚሰሩ አሉ። አሁን ላይ እኔ በጣም ድርቅ ብዬ አይሆንም እያልኩ ሳይሆን የትኛው ነው ኮምፈርታብል ብትሉኝ ቅድም እንዳልኳችሁ ስኩተሩ ነው። በቃ በመኪና በጋ ላይ አይመከርም። ሜቢ ክረምት ላይ እሱ አሪፍ ይመስለኛል፣ በበረዶ ሰዓት ላይ። እዚህ ጋር ደረስኩኝ። እንዴት አድርጌ ላሳያችሁ? ቆይ አዩት እንዴት እንደያዝኩት። በስመ ከኔ ራሱ በጣም በቁመት በርቶኝ እዚህ ራስ አስል ከትኝበት ጋር ላሳያችሁ ብዬ ነው። ብዙ ዌት የለውም ግን ላይክ ይከብዳል። በቃ አይሆንም። አሁን ድጋሜ ብታዘዝ መቼም አላነሰውም። ከዚህ በኋላ የማይነሳ ኦርደር ነው። ላያያዝ አይመችም። ዛነዚህ የምንሰጣት ሴትዮዋ ጋር ደርሰናል። 21 በእጃችን ይዘን እንገባለን። እና ያው እንዳልኳችሁ ከሶስቱም ስኩተሩን መርጫለሁ እኔ። እዚህ ጋር ኦርደሩን ወደምንሰጣት ቦታ ደርሰናል። እዚህ ጋር ገብቷታል መሰለኝ እንዳሸከመችና ፈገግቷ ራሱ ደስ ይላል። የምር ሙድ ያዘችብኝ ነው የመሰለኝ። ሰራውለት አይነት ነገር ግን ያው ቲፓችንን ሰጠናለች። 5 ብራችንን 5 ላይ 3 4 5 ላይ ገብታለች። ሻራው እዚህ ሄደን ያው የተለመደውን ምን እንደማደርግበት ለገመተው እንደውም ሽልማት አለ። እዚህ ጋር ኦርደራችንን አድርሰናል፣ እየወጣን ነው። እዚህ ጋር ያው ኦርደራችንን ድሮፕ ኦፍ እንለዋለን። ደርሰናል፣ ጨርሰናል፣ እንደምንም ቢሆን አድርሰነዋል። ያው ወደ ስኩተራችን እንሄዳለን።
እዚህ ጋር ኦርደር ሌላ ገብቶልናል። እዚሁ ቅርብ ነው። አሁን ላይ ይሄ ነገር ደስ የሚለው እዛው አቅራቢያችሁ ወዳለ ቦታ ነው የሚልካችሁ። ተመልሳችሁ ሰፈር መሄድ አይጠበቅባችሁም ምናምን። እዚህ አቅራቢያችሁ ካለ ምግብ ቤትም ኦር ስቶር እንደገና ሌላ እንድታነሱ ያረጋችኋል። ከዛ ወደ ሌላ ቦታ ሄዳችሁ እንድታደርሱ ማለት ነው። እና ይችኛዋም ኦርደር በጣም ቅርብ ነች። ያነሳውበትም ያደረስኩበትም ቦታ ቅርብ ነው። እዚህ ጋር የሶስቱን ዲፍረንስ ስነግራችሁ የዋጋ ዲፍረንስ ከብሩም አንግል ቢታይ አሁን ላይክ በሳይክል ሲሰራ ባለፈው በዛኛው ቪዲዮ ላይ ተናገርኩት አይደል? የዋጋው በቀን ምን ያህል ይሰራል ብዬ የሰራሁት ቪዲዮ ላይ ዋጋዎች ተናግሬያለሁ። እሱ በሳይክል ለሚሰሩ ሰዎች ነው የተናገርኩት አይደል? በስኩተርም ስትሰሩ እንደ ጥንካሬያችሁ ነው የሚወሰነው። ላይክ እዛ ሳይክሉ ላይ እንደተናገርኩት ያንኑ ብር መስራት ትችላላችሁ። አይ ትንሽ ልጠንክር ለስራ ካላችሁ ደግሞ ከዛም ከፍ አድርጋችሁ መስራት ትችላላችሁ። ግን ይሄን ነገር ሁለት ነገር እንድታስተውሉ ፈልጋለሁ። የመጀመሪያው ስኩተሩ ድካም ይቀንስላችኋል። ከሳይክሉ ድካም እንደሚቀንስ አስቡ። ከዛ ደግሞ እንደዛ እንዳትሰሩ ደግሞ ሊይዛችሁ የሚችለው ደግሞ የመንገዱን ርቀት አስቡ። እነዚህ ሁለቱን ነገሮች ካስተዋላችሁ ስለ ብሩ አትጨነቁ። የትኛው ነው የሚሻለው? መንገዱ ረዝሞ ድካም ልቀንስ ወይስ ድካም ጨምሬ መንገድ አቆራርጬ ቶሎ ቶሎ ደርሼ ብር ልስራ? ይሄ የእናንተ ምርጫ ነው የሚሆነው ማለት ነው። የመኪናውን እዚህ ጋር ማንሳት አልፈልግም፣ ምክንያቱም ሪኮመንድ ማድረግም ስለማልፈልግ ማለት ነው። የመኪናው አይሆንም ክረምት ላይ ካልሆነ ኦር ለሎካሎቹ ካልሆነ እናንተ እዚህ ጋር አኮሞዴሽን እያለባችሁ ምንድን ነው ለራሳችሁ የሚያስፈልጋችሁ ነገር እያለ ወደ ቤተሰብ የምትልኩት ወይ እዚህ የሚያስፈልጋችሁ ነገር እያለ እኛ አይመከርም። ለሎካሎቹ ካልሆነ በመኪና ስሩ ብዬ እኔ ሪኮመንድ አላደርግም። ሰው የእሱን ማብራሪያ መስጠት ምንም ጥቅም አለው ብዬ አልታየኝም። እኔ እያልኩ ያለሁት አሁን ላይ ስኩተሩ ነው። ከሶስቱ ስኩተሩ በጣም አሪፍ ነው። እዚች ጋር ያያችሁት እዚህ ጋር ልዩነቱን ላሳያችሁ ሞክሬ ነበር። ሉክ የገባልኝ ኦርደር ቀይ የምታሳየው ሎኬሽን ጋር እዛ ጋር ነው ሂድ እያለኛለሁ። ግን በሞተር ሲሆን አያችሁት አስፋልት ላይ የተዞራችሁ ዩተርን አድርገና እያለኝ ነው። እዛ ሂድና ዩተርን አድርገ ተመልሰና እያለኝ ነው። እዛ ሄጄ ዩተርን አድርጌ ከምመለስ በዚህ ጋር ይቀርበኛል። በዚህ ጋር ቶሎ አስፋልት ላይ ወጣና በዚህ ብለው ተሻግሬ አደርስለታለሁ ማለት ነው። በስኩተር ሲሆን የት ሊሄዱ እንደሚላችሁ ላሳያችሁ ፈልጌ ነበር። እዚህ ጋር በደንብ አይታይም መሰለኝና መንገዱ ምንም ጥርጥር የለውም ያርቃችኋል፣ የታወቀ ነው። አንድ ቦታ ለመሄድ በጣም ሊያሽከረክራችሁ ይችላል፣ ግን ቢያንስ ድካም የለም። ስፒድም ካላችሁ ደግሞ ነዳ አድርጋችሁ ቶሎ ትመጣላችሁ። በተቻለም ደግሞ እንደዚህ መቆራረጥ ይቻላል። ይሄን ግን የምታውቁት በሳይክል ስትሰሩ ነው። በሳይክል ሰርታችሁ ነገሮች እንዳለ ሲገቧችሁ ነው እንደዚህ ማድረግ ራሱ እንደምትችሉ የሚገባችሁ እንጂ እንደመጣችሁ ስኩተር ያዙ፣ እንደመጣችሁ መኪና ያዙ፣ እንደመጣችሁ ሞተር ያዙ ብዬ እኔ አልመክርም። በሳይክል ሞክሩት፣ መንገዱን ወቁት፣ ሩሉ ይግባችሁ፣ ደን ወደ ስኩተር ተሻገሩ። ይሄ ነው እኔ ሪኮመንድ ላደርግ የምችለው። ጥያቄያችሁ የተመለሰ ይመስለኛል። ከዚህ ውጪ ሌላ ጥያቄ ካላችሁ ቪዲዮ እንዳይረዝም ብዬ ነው በኮሜንት አሳውቁኝ። ሌላ ቪዲዮ ሰራላችኋለሁ። እዚህ ጋር እቺን ኦርደር አድርሰን ቪዲዮአችንን እንጨርሳለን። እስካሁን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ለምታሳዩኝ ፍቅር፣ ለሰጣችሁኝ የሰብስክራይበር ብዛት፣ ለሁሉም ነገር ክብረት ይስጥልኝ እላለሁ። ቀጣይ ቪዲዮ እስከምንገናኝ ሳሉት።